ሰላም ተማሪዎች እንዴት ናችሁ? ዛሬ በድጋሚ የምናየው አንትሮፖሎጂ ቻፕተር 2 ነው። ቻፕተር 2 ፓርት 5 በተለያዩ ፓርቶች ከፋፍለን እያየነው ነው። ይህን የምናደርግበት ቪዲዮ ሲረዝም በጣም መሰላቸት ስለሚመጣ አጠር አድርገን ቪዲዮውን ብንሰራ ይሻላል በሚል ነው። የዛሬው ቶፒክ ኢቮሉሽነሪ እንደ ፓሊዮ አንትሮፖሎጂካል ፐርስፔክቲቭስ ኦን ሂውማን ኦሪጂን ነው። ይህ ማለት ስለ ሰው ልጅ ግራጁዋሊ ቼንጅ ስሩ ግራጁዋሊ ፕሮሰስ አመጣጡን እና የፓሊዮ አንትሮፖሎጂካል አመለካከቶችን ነው የምናየው በዚህኛው ማለት ነው። ዋን ኦፍ ዘ ሜጀር ኩዌስችን ኦፍ አንትሮፖሎጂስት ኢዝ ዘ ኦሪጂን ኦፍ ሂውማን ካይንድ። የአንትሮፖሎጂስት በዋናነት ስለ ሰው አመጣጥ ስለ ሰው ኦሪጂን እሱን ነው የሚጠይቁት። እነሱ ምን ብለው ይጠይቃሉ? ሃው ዲድ ዲፍረንት ፎርም ኦፍ ላይፍ ኢመርጅ እንደ ኒው ስፔሺስ ራይዝ ይላሉ። እንዴት ነው አዲስ ላይፍ ኢመርጅ ያደረገው ኒው ስፔሺስ የመጣው የሚለውን ጥያቄ ያነሳሉ። መልሰው ራሳቸው ናቸው መልሱንም የሚሰጡት። ኢን ኦርደር ቱ አንሰር ዚስ ኩዌስችን ይህንን ጥያቄ ለመመለስ ደግሞ comprehensive theory of evolution concerning the evolution of life were developed during the 19th century ነው ማለት ነው። ይሄኛውን ጥያቄ ለመመለስ በ19ኛው ሴንቸሪ ወይም ክፍለ ዘመን ብዙ ቲዎሪዎች ዲቨሎፕ ተደርገዋል። ከነዛ ውስጥም በዋናነት የሚታወቀው የዳርዊን ቲዎሪ አለ። ናቹራል ሰሌክሽን በሚል ቶፒክ የተጻፈ እሱ ቲዎሪ ሞር የታወቀ ነው። በዚህ ዙሪያ የሰው ልጅ ስሩ ግራጁዋሊ እንደመጣ የሰው ልጅን አመጣጥ የሚናገር ነው። they were made possible through discover in many different areas. Indeed, the value of evolutionary theory is useful as a unified explanation for a wide variety of phenomena. so እነዚህ የተለያዩ ቲዎሪዎች ደግሞ ጠቅለል አድርጎ ኤክስፕላኔሽን ለመስጠት ጠቅመዋል ማለት ነው። በዛን ጊዜ ሲሰሩ የነበሩት በ19ኛው ሴንቸሪ አንትሮፖሎጂስት ቱዴይ ሪሊ ኦን ሳይንቲፊክ ቪው ኦፍ ኢቮሉሽን ኢን ኦርደር ቱ ኤክስፕላይን ሂውማን ኦሪጂንስ። በዚህ ዘመን አንትሮፖሎጂስቶች በሳይንቲፊክ በሆነ እይታ በሳይንቲፊክ በሆነ ቪው ነው የሰው ልጅን ኦሪጂን የሚያብራሩት ማለት ነው። እሱም ምንድነው ኢቮሉሽን በሚል ኢቮሉሽን ማለት ኢቮሉሽን ሪፈርስ ቱ ፕሮሰስ ኦር ግራጁዋሊ ቼንጅ ኢን ስፒሺስ ኦቨር ታይም ነው። የፕሮሰሱን ሂደቱንና የዝግመት ለውጥ የምንለው ማለት ነው። በሂደት አመጣጥ የሰው ልጅ እንደዛ ነው የመጣው። የሰው ልጅ ዘሩ በሂደት ስሩ ግራጁዋሊ አመጣጡን ይናገራል ማለት ነው። ኢቮሉሽን ኢዝ ዩዝድ ቱ ዲስክራይብ ዘ ኮሙሌቲቭ ኢፌክት ኦፍ ስሪ ኢንዲፔንደንት ፋክትስ ነው የመጣው። እነሱም ዚ ስሪ ኤለመንት ኦፍ ኢቮሉሽን ካን ቢ ኦብዘርቭድ ኢን ዘ ኔቸር ኤቭሪ ዴይ። እነዚህ ሶስቱ ኤለመንቶች ደግሞ ምንድናቸው? የእነዚህ ስሩ ግራጁዋሊ ወይም በፕሮሰስ ነው የመጣው የምንለውን የሰው ልጅ ሶስት ኤለመንቶች አሉ። እነሱም ምንድናቸው? ሪፕሊኬሽን፣ ቫሪዬሽን፣ ሰሌክሽን ተብለው የሚጠሩ አሉ። ይህ ምንድነው? ሪፕሊኬሽን ስንል ዘ ፋክት ዛት ላይፍ ፎርም ሃቭ ኦፍ ስፕሪንግ ነው። የሆነ መተካት ዘርን እየተኩ መሄድ የሚለውን ነው የሚያሳየው። ለምሳሌ ከቀድሞ ጀምሮ እንደዚህ ትውልድ እንትን እያለ የሚሄደው እሱን ነው ኦፍ ስፕሪንግ ሴት። ሪፕሊኬሽን አለ ይላል፣ ቫሪዬሽን አለ ይላል። ቫሪዬሽን ሲል ደግሞ ዘ ፋክት ዛት ኢች ኦፍ ስፕሪንግ ኢዝ ስላይትሊ ዲፍረንት ፍሮም ኢት ኢዝ ፓረንት እንደ ኢት ኢዝ ሲብሊንግ ነው። ይሄኛው ደግሞ ቫሪዬሽን ስንል የሰው ልጅ ምንም ቢሆን በትንሹ ከቤተሰቦቹና ወይም ከወንድም ወይም ከእህቱ በትንሹም ቢሆን ይለያል፣ ስላይትሊ ዲፍረንት አላቸው የሚለውን ሀሳብ ያስቀምጣል። ሌላኛው ሰሌክሽን ነው። ዌን ዊ ሴይ ሰሌክሽን ዘ ፋክት ዛት ናት ኦል ኦፍ ስፕሪንግ ሰርቫይቭ እንደ ዞስ ዛት ዱ ቴን ቱ ቢ ዘ ዋን ቤስት suited to their environment ነው። እንደገና ማንም ሰው መኖር አይችልም ማለት ነው። ህያው የሆነ ሰው የለም፣ ሟች ነው ማለት ከሆነ ጊዜ በኋላ ሁሉም እንትን የሚል ነው፣ ሰርቫይቭ አድርጎ የሚኖር አይደለም። እንደገና ደግሞ ከኢንቫይሮንመንቱ ጋር ተስማምቶ መኖር የሚችል ነው የሚለውን ሀሳብ ያስቀምጣል። ዘ ስሪ ኤለመንት ኦፍ ኢቮሉሽን ተብለው የሚጠሩት ሪፕሊኬሽን፣ ቫሪዬሽን እና ሰሌክሽን ተብለው ይጠራሉ ማለት ነው። The scientific explanation of human origin and the concept of evolution are
attributed to a series of discovery of early modern period and the work of handful of scientists in the physical or nature science ነው ማለት። ሶ ይህ ሳይንቲፊክ ኤክስፕላኔሽን የሰውን አመጣጥ ኦሪጂኑን በቀድሞ ጀምሮ ነው ሲያጠኑ የነበረው ማለት ነው። በሞደርን ወይ በሆነ መንገድ ማለት ነው። ቢጊኒንግ ፍሮም ዱሪንግ ኤርሊ ታይም ጀምረው ሲያጠኑ ነበር። ሶ ዋን ኦፍ ዘ ፕሮፖነንት ፐርሰን ኢን ዚስ ሪጋርድ ኢዝ ቻርለስ ዳርዊን ነው። ሶ እነዚህ ደግሞ ከነዚህ ውስጥም በዋናነት ታዋቂ የሆነው ቻርለስ ዳርዊን የሚባለው ሰውዬ ነው። 19 ሴንቸሪ ላይ የኛው ሰውዬ የነበረው ከ1809 እስከ 1882 ነበረ። በጣም አነጋጋሪ የሆነ ቲዮሪ ዲቨሎፕ ያደረገ ሰው ነው። ሶ የብሪቲሽ ዜጋ ነው። በብሪቲሽ ናቹራሊስት ኦፍ ዘ ፔሪድ ተብሎ ይታወቃል። ቻርልስ ዳርዊን ኢዝ ናው ፎር ሂዝ ቲዮሪ ኦፍ ናቹራል ሰሌክሽን ኢን ዘ ኢቮሉሽን ኦፍ ስፒሺስ እንደ ዘ አይዲያ ኦፍ ሰርቫይቫል ኦፍ ዘ ፊተስት ብሎ ጽፎ እንትን አስቀምጧል ማለት ነው። ሶ በዋናነት ታዋቂ ነው። ናቹራል ሰሌክሽን በሚል ርዕስ ነበር ቲዮሪውን ዲቨሎፕ ያደረገው። ዋን ኦፍ ቻርለስ ዳርዊንስ ኮንትሪቢዩሽን ቱ ሲቪላይዜሽን ዋዝ ዛት ሂ ዴሞንስትሬትድ ዛት ሂውማኒቲ ዋዝ ፓርት ኦፍ ዘ ወርልድ ኦፍ ሊቪንግ ቲንግስ ነው። እንግዲህ እሱ ካበረከታቸው ለሲቪላይዜሽን ለስልጣኔ ካበረከታቸው ውስጥ አንዱ ምንድን ነው? የሰው ልጅ ከዓለም ላይ ካሉት ነገሮች ውስጥ አንዱ ነው የሚል ሀሳብ ነበር። አንዱ ፓርት ነው ብሎ አስቀምጧል። እና ኢን ኮንትራሪ ቱ ዘ ባይብሊካል ስቶሪ ኦፍ ክሪኤሽን ከባይብል ጋር ወይም ከመጽሐፍ ቅዱስ ጋር በጣም ይቃረናል የእሱ ቲዮሪ። ዳርዊንስ አይዲያስ እንደ መኒ አዘርስ ዛት ኢት ፈርቲላይዝድ ሴት ዘ ፋውንዴሽን ፎር ዘ ኒው ስታዲ ዘ ስታዲ ኦፍ ሂውማንስ አስ ሊቪንግ ኢንቮልቪንግ ክሪኤቸር ኢን ዘ መኒ ዌይ ኖ ዲፍረንት ፍሮም ዘ ሬስት ኦፍ አኒማል ላይፍ ብለው እንትን ይላሉ። ማለት የሰው ልጅ ከሌሎች አኒማሎች ምንም የሚለይበት የለም የሚል ሀሳብን ነው የሚያስቀምጡት። ማለት አሁን ለምሳሌ በየትኛውም ሃይማኖት አስተምሮ የሰው ልጅ ከሌሎች እንስሳ የተለየ ክቡር የሆነ ይላል አይደል? በሱ ተቃራኒ በእርሱ ጋር ተቃራኒ ሆኖ እሱ የሚያነሳው ደግሞ ምንድነው? የሰው ልጅ ምንም ከሌሎች የሚለይበት ነገር የለውም የሚል ሀሳብ ነው ዲቨሎፕ ያደረጉት ማለት ነው። ቱዴይ አንትሮፖሎጂስት ሃቭ አኮሙሌትድ ኤ ሂውጅ አማውንት ኦፍ ዴታ። በአሁን ጊዜ በጣም ብዙ ዴታዎችን አኮሙሌት አድርገዋል አንትሮፖሎጂስቶች። እሱም በምን የታገዘ ነው? ማች ኦፍ ኢት ኢዝ ቤዝድ ኦን ስታዲ ኦፍ ዲኤንኤ ነው። በዲኤንኤ እንትን ብለዋል። ዲኤንኤ እንግዲህ ዲኤንኤ ዘ ሞሊኩል ዛት ሼፕ ኦል ኤርዝ ላይፍ የሚያደርግ ነው አይደለ? ሶ እነሱም ደግሞ በዚህ ላይ ያጠኑት ምንድን ነው? ለምሳሌ የሰው ልጅ ከእንስሳት ጋር የሚመሳሰል ብሎ የተጠና ጥናትም አለ። አሁን ቻምፓንዚ ወደ 98 እስከ 99% ከሰው ልጅ ጋር ይመሳሰላል የሚል የዲኤንኤ ውጤት አለ ይባላል። ናት ኦንሊ ዚስ ዘይ ካን ዩዝ ቱልስ ሶልቭ ፕሮብሌም ሾው ኢሞሽን ላይክ እንደ ሰው ማለት ነው። ቱልሶችን ይጠቀማሉ፣ ፕሮብሌሞችን ሶልቭ ማድረግ ይችላሉ ምናምን ይለናል። እንደ ኦልሶ ዘይ ሊቭ ኢን ኮምፕሌክስ ሶሻል ግሩፕ መኖር እንደ ሰው ልጅ እንደዚህ በሶሳይቲ በማህበረሰብ አንድ ላይ ሆነው ይኖራሉ የሚልም ነገር አለ። ቦንቦ የሚባልም አኒማል አለ አይደለ? ወደ እሱም ላይክ ኦልሞስት በጄኔቲካሉ ከሰው ልጅ ጋር ይቀራረባል። እንደገና ስትሮንግ የሆነ ሶሻል ኮኦፕሬሽን አለው የሚልም ቲዎሪዎች አሉ። በተጨማሪ ጎሬላ የሚባለው ራሱ ወደ 98 መሰለኝ 98% አካባቢ ዲኤንኤ ያሳያል ከሰው ልጅ ጋር ያላቸውን ቀረቤታ። እነዚህም ደግሞ የሆነ ስትሮንግ የሆነ ፋሚሊ ግሩፕ እንዳላቸው ሊድ የሚደረገውም በዶሚናንት ባይ ሜል እንደሆነም ይነገራል ማለት ነው። ኢቨን የሆኑ ቤዚክ የሆኑ ሳይን ላንጉዌጆችንም ያውቃሉ ይባላል ጎሪላዎች፣ ወይም ይማራሉ ተብሎ ዲቨሎፕ ተደርጓል። እንደዛ አይነት ቴሲስ አለ ወይም ቲዮሪ አለ።
So in doing so, anthropologists study humanity as a biological phenomena by raising questions such as እነዚህን ጥያቄዎች ያነሳሉ አንትሮፖሎጂስቶች። ዋት ስፔሽስ አር ዊ ሞስት ኢን ዘ ሌስት ላይክ በጣም የምንመሳሰለው ከማን ጋር ነው፣ ብዙም የማንመሳሰለው ከማን ጋር ነው፣ ከየትኞቹ እንስሳ ጋር ነው የሚለውን ጥያቄ ያነሳሉ። ዌር እንደ ዌን ዲድ ዊ ፈርስት አፒር መጀመሪያ የትና መች ነው አፒር ያደረግነው። ዋት ዌር አውር አንሴስተር ላይክ የኛ ቅድም አያቶቻችን የዘር ሐረጋችን ምን ይመስሉ ነበር የሚለውን ያነሳሉ። ካን ዊ ለርን አባውት ሂውማን ቢሄቪየር ፍሮም ዘ ቢሄቪየር ኦፍ አወር ኒረስት ሪሌቲቭስ ዘ ቻምፓንዚ እንደ ጎሪላስ። ያው ቻምፓንዚ እና ጎሪላ ኦልሞስት 98 እስከ 99% ይመሳሰላሉ ብለናል። ምንድን ነው የሚያመሳስለን ነገር ከነሱ ጋር የሚለውን ነገር ያነሳሉ። ኢዝ አውር ስፒሺስ ስቲል ኢንቮልቪንግ የሚለውን ያነሳሉ። ሃው ዱ ሞደርን ሂውማን ጄኔቲክስ ፖፑሌሽን ግሮዝ እንደ አዘር ከረንት ኢሹ ፕሌይ አውት ፍሮም ዘ ባዮሎጂካል ፐርስፔክቲቭ የሚሉትን ጥያቄዎች ያነሳሉ ማለት ነው። ሶ ይህን ለመመለስ ምንድን ያደረጉት ዘ አንሰርስ ቱ ዘ አባቭ ሜንሽን ኩዌስችን አር ዘ ቼንጅ ስሩ ታይም ኦፍ ፕሮፐርቲ ኦፍ ሊቪንግ ስፒሺስ ነው። ይህ ምን ተብሎ ይጠራል? ኢቮሉሽን ተብሎ ይጠራል ማለት ነው። እነዚህ ከዚህ በላይ ያነሰናቸውን ጥያቄዎች ሙሉ የመለሱበት ኢቮሉሽን የሚል እንትን ነው። ኢቮሉሽን ሚንስ ቀጣይ እናዋለን የሚያሳየው ኢት ሪፈርስ ፕሮሰስ እንደ ግራጁዋሊ ቼንጅ ነው የሚያሳየው። ሶ የሰው ልጅም እንደዚህ የመጣ ነው ከነዚህ ከእንስሳትም ተለይቶ የሚታየው ስሩ ግራጁዋሊ ይሄኛውን አሁን የያዘውን ገጽ ወይም መልክ ይዟል የሚል ሀሳብ አለ። ኢቮሉሽን ወን ዊ ሴይ ኢቮሉሽን ኢዝ ዘ ፋውንዴሽን ኦፍ ዘ ላይፍ ሳይንስ ነው። ኢቮሉሽን ለሳይንስ ህይወት መሰረታዊ ነው ይለናል። መኒ ካይንድ ኦፍ ላይፍ ፎርም ሃቭ ቢካም ኤክስቲንክት ላይክ ዘ ዳይኖሰር። ብዙ የጠፉ እንስሶች አሉ። ለምሳሌ ዳይኖሰር አለ። ቱዴይስ ሊቪንግ ስፒሺስ ኢንክሉዲንግ ሁማኒቲ አስ ኢቮሉሽነሪ አንሴስተር ዛት ሪችስ ፋር ባክ ኢን ታይም ነው። የሰው ልጅን ጨምሮ አሁን ያሉ ዝርያዎች ግን ኢቮሉሽነሪ በሆነ ወይ እዚህ መድረሳቸውን ያሳያል። ሌላኛው አንትሮፖሎጂካል ፐርስፔክቲቭ ኦን ራሺያል ታይፕ እንደ ሂውማን ፊዚካል ቫሪዬሽን ነው። ይሄኛው ደግሞ ወንስቴ ራሺያል ጎሳ ዘር የምንለው ነገር ነው። በአንትሮፖሎጂካል አመለካከት የዘር አይነቶች እና የሰው ልጅ ፊዚካል የሚለያይበትን ነገሮች እንይ። ይህ ደግሞ ፒፕል ካም ኢን መኒ ከለርስ እንደ ሼፕ ኦፍ ፎር ኤግዛምፕል ብላክ፣ ዋይት፣ ሾርት፣ ቶል፣ ላንኪ የመሳሰለ ነገር ይለናል። የሰው ልጅ እንዴት ነው? በከለርም በሼፕም የተለያየ ነው። ነጭ፣ ጥቁር፣ ቀይ፣ አጭር፣ ረጅም ነው። ይህ ለምን ሆነ የሚለውን ጥያቄ ያነሳሉ። ዋይ ኢዝ ዚስ ዲፍረንስ? ይሄ ልዩነት ለምንድን ነው የሚለውን ያነሳል። ሃው ዲድ ዘ ቫሪዬሽን ካም አባውት? ይሄኛው ቫሪዬሽን ደግሞ እንዴት ነው የመጣ ይላሉ። ዋት ዱ ዘይ ሚን ፎር ዘ ሂውማኒቲ አስ ስፒሺስ የሚለውን ያነሳሉ። ሶ ይህን መልሰው ይመልሳሉ። ይሄኛው ሜላ ዘ አንሰር ፎር ዘ አባቭ ኩዌስችን ካም ፍሮም ዘ ስታዲ ኦፍ ሂውማን ባዮሎጂ ባይ ፊዚካል አንትሮፖሎጂስቶች አሉ። ይህንን አጥንተው በዚህ መልኩ ነው ብለው እንትን ይላሉ። ለምሳሌ ከከለር ጋር ተያይዞ ረጅም ቀጭን የሆኑበትንም በሰፊው ያስቀምጣሉ። ወደፊትም እናየዋለን። ምክንያቱም ለምሳሌ ወደ አፍሪካ አካባቢ ያሉ ለምንድን ነው ከለራቸው እንደ ዌስተርኖች ነጭ ያልሆነ የሚለውን ሲያነሱ ያኛው አካባቢ ብርዳማ ነው፣ ይሄኛው ዴዘርት ነው ምናምን የሚሉትንም ያነሳሉ ማለት ነው። ሶ ይሄንን ፊዚካል አንትሮፖሎጂስቶች ናቸው የሚያጠኑት። ቲዮሪ ዘ ፎከስ ኦፍ አንትሮፖሎጂስት ኢን ዚስ ሴክሽን relied on how human population have adapted to their vary environment by the same evolutionary process that shape all living thing from the perspective of race ነው። የሰው ልጅ እንዴት ነው የቫሪ የሆነ ኢንቫይሮንመንትን እንዴት አዳፕት ሊያደርግ ይችላል የሚለውንም ነገር ያሳያል። ስሩ ኢቮሉሽነሪ ፕሮሰስ እንትን አዳፕት አድርጎ እንደሚኖሩ ነው የሚያሳየን። እሱም እንዴት ነው የሚለውን ነገር ያነሳሉ። ወደፊት እያየ ነው እንሄዳለን። ኦብቪየስሊ ናት ኦል ሂውማን ቢንግ ሉክ ዘ ሴም
ያው የሰው ልጅ እንትን አይደለም፣ ተመሳሳይ አይደለም አይደለ? እንደሚታወቀው ሁሉም የሆነ የተለያየ ገጽታ፣ የተለያየ ቁመና፣ የተለያየ ቀጭን፣ ወፍር፣ ቀይ፣ ጥቁር፣ ነጭ አለው አይደለ? ተመሳሳይ አይደለም ነው የሚለን። ሶ ሁማን ሃቭ ስፔንት ሳም ታይም ፑቲንግ ፒፕል ኦፍ ዲፍረንት ከለርስ ቦዲ ሼፕስ እንደ ሶ ኦን ኢንቱ ዲፍረንት ካቴጎሪ ሳም ታይም ኮልድ ሬስ ይባላል። እነዚህ ደግሞ በከለር በሼፕ የሚለያዩ ምን ተብለው ይጠራሉ? ካቴጎራይዝ ተደርገው ተመሳሳይ የሆኑት ሬስ ወይም ጎሳ ተብለው ይጠራሉ። ባዮሎጂካሊ ስፒኪንግ ሬስ ኢዝ ኤ ግሩፕ ኦፍ ኦርጋናይዝምስ ኦፍ ዘ ሴም ስፒሺስ ዛት ሼር ሲሚላር ፊዚካል እንደ ጄኔቲክ አትሪቢዩት እንደ ስፔሲፊክ ጂኦግራፊካል ሪጅን ነው። እነዚህ ሬስ ተብለው የሚጠሩት በባዮሎጂካል አገላለጽ ግሩፕ ኦፍ ኦርጋናይዝምስ ሲሆኑ ሲሚላር የሆነ ፊዚካል ያላቸው፣ ጄኔቲክ ያላቸው፣ እንደገና ደግሞ በአንድ አካባቢ ወይም በአንድ ኤሪያ የሚኖሩ ምን ተብለው ይጠራሉ? ሬስ ተብለው ይጠራሉ ይላሉ። ኢን ሾርት ዘይ አር ሳብዲቪዥን ኦፍ ሲንግል ስፒሺስ ሚኒንግ ዘ ካን ሜት እንደ ሃቭ ኦፍስፕሪንግ ዛት አር ሄልዚሊ ኢነፍ ቱ ሃቭ ዜር ኦን ኦፍስፕሪንግ ኤግዚቢቲንግ ሳም ካራክተሪስቲክስ ሪፍሌክቲንግ ዜር ጂኦግራፊካል ኦሪጂን ነው። እና እነዚህ ደግሞ ይካፈላሉ። ሲካፈሉ ምንድን ነው? በዘራቸው እንደገና ደግሞ በእነሱ በጂኦግራፊካል ኦሪጂን መሰረት ተከፋፍሎ ይኖራሉ። ላይክ ኢትዮጵያ ውስጥ አሁን ብዙ የጎሳ አይነት አለ አይደል? እሱንም ማየት እንችላለን። ጀስት ላይክ ኤኒ አዘር ሊቪንግ ቲንግ ሂውማን ቢንግ አዳፕት ቱ ዜር ኢንቫይሮንመንት ስሩ አን ኢቮሉሽነሪ ፕሮሰስ። ሂውማን እንግዲህ ላይክ እንደ ሌሎች ነገሮች ሁሉ የሰው ልጅም ኢንቫይሮንመንቱን አዳፕት ያደርጋል ስሩ ኢቮሉሽነሪ ፕሮሰስ፣ በሂደት አዳፕት እያደረገ ይመጣል ማለት። የሆነ ቦታ ዲፊካልት ቢሆንበትም የመቋቋም የሆነ ስዊት ሆኖ መኖር ይችላል ከኢንቫይሮንመንቱ ጋር። አኮርዲንግ ቱ አንትሮፖሎጂስት አውር ስፒሺስ አዳፕትስ ሜኒሊ ስሩ ካልቸራል ሚንስ ነው። አንትሮፖሎጂስቶች ምን ይላሉ? አዳፕት ማድረግ የሚችለው የሰው ልጅ በካልቸር ሚንስ ነው፣ ይሄ በባዮሎጂካል ምናምን አይደለም ይላሉ። ዊ ሰርቫይቭ አውር ኢንቫይሮንመንት ናት ቢካዝ ዊ ሃቭ አዳፕትድ ቱ ዘም ባዮሎጂካሊ አይደለም፣ በት ዊዝ አርቲፋክት እንደ ኮምፕሌክስ ቢሄቨር ነው። ሶ አንድ ሰው ኢንቫይሮንመንቱን አዳፕት ሊያደርግ የሚችለው በካልቸሩ ነው። ወይን ዊ ሴይ ካልቸር እነዚህ አርቲፋክት ወይ ኮምፕሌክስ ቢሄቨር በእነዚህ እንጂ በባዮሎጂካሊ አይደለም። ባዮሎጂካሊ ካል ሶ ኢትስ ዲፊካልት በተፈጥሮ እንትን ስንል አሁን ለምሳሌ ዌስተርኖችን እዚህ ብናመጣቸው የሆነ እንትን አይሉ። ከዛ አንጻር ባዮሎጂካሊ አዳፕት ሊያደርግ አይችልም በአርቲፋክት ወይም ኮምፕሌክስ ቢሄቨር በእነዚህ። ይሄ ጀነራሊ በካልቸር ሚንስ ስሩ ካልቸር አዳፕት ሊያደርግ ይችላል ይላል። ኢን ዚስ ሪስፔክት ኢት ሹድ ቢ ኖትድ ዛት ሂውማን ቢንግስ ሃቭ አዳፕትድ ቱ ሰርቴን ኮንዲሽን ኦቨር ታይም። የሆነን ቦታ የሰው ልጅ በጊዜ ሂደት በቆይታ አዳፕት የማድረግ እንትን አለው ማለት ነው፣ ችሎታ አለው። አዳፕቴሽን ስንል እንደ ፕሮሰስ ነው። አዳፕቴሽን ካን ቢ አንደርስቱድ አዝ የፕሮሰስ ነው ኦር ቢሄቨራል እንደ ባዮሎጂካል ዛት ኢንክሪዝ ዘ ላይክሊሁድ ኦፍ ሰርቫይቫል ፎር አን ኦርጋናይዝም ነው። አዳፕቴሽን ስንል ፕሮሰሱ አዳፕት ለማድረግ የሚሄድበት እሱ ነው የሚያሳየው፣ ሰርቫይቭ ለማድረግ ያንን ኢንቫይሮንመንት። ኢን ሂውማንስ አዳፕቴሽን ኢንክሉድ ኮምፕሌክስ ቢሄቨር ሰች አዝ ሜኪንግ ቱልስ። አሁን የአዳፕቴሽን ኮምፕሌክስ ቢሄቨር ነው ስንል ለምሳሌ የሆነ ቱልሶችን በመስራት ሊሆን ይችላል። አሁን አንድ አካባቢ በካልቸራል ወይ ነው ስንልም ምንም ኮንሲደር አድርጎ ነው፣ ባዮሎጂካል አይደለም ስንል የሆነ አካባቢ ከባድ ከሆነ እንትን የሚለን ከሆነ ምንድን ነው ያን ሰርቫይቭ ወይም ደግሞ ለነሱ ተስማሚ እንዲሆን የሚያደርጉበት ነገር አለ። በቤት አሰራራቸው ሊሆን ይችላል፣ ባለባበሳቸው ሊሆን ይችላል። ብርድ ከሆነ የሆነ የሚሞቅ ልብስ በመልበስ፣ የሚሞቅ ቦታ ከሆነ ደግሞ ብዙ ልብስ ባለመልበስ፣ በተለያዩ ነገሮች ማለት ነው። ሶ እሱን ነው አዳፕቴሽን
በቱልሶችን በመስራት ምን በማድረግ እንትን ሊሉ ይችላሉ። ዚስ ቢሄቨር አር ናት ፓዝድ ኦን ጄኔቲካሊ በት ራዘር ዛን ካልቸራል ነው። ይሄ ደግሞ በጄኔቲካሊ አይደለም ፓዝ የሚሄድ ካልቸራል ነው። አሁን ካልቸራል የሆነ አካባቢ በረሃማ ከሆነ እንደዚህ ራቁታቸው መሄድ ወይም ብዙም የማይሞቅ ልብስን በመልበስ እንትን መኖር ይጀምራሉ። ያንን ትውልዳቸው ይዞ ይሄዳል። በቤት አሰራራቸውም ደግሞ ሊሆን ይችላል። እሱን ነው ትውልዱ ይዞ ይሄዳል ማለት ነው። ሶ ጄኔቲካሊ ሳይሆን ካልቸራል ነው ፓዝድ የሚሆነው። however just like other animals some of these genetic bodily adaptation are visible on human skin color one of the most visible human characteristics የሰው ልጅ ቆዳ ከሚታዩት እንትኖች ውስጥ ዋናው ቪዚብል የሆነ ነው። this is good example adaptation particular environment አሁን ለምሳሌ ዳርክ እና ላይት ስኪን ያላቸው አሉ። ጥቁር ቆዳ ያላቸው ላይት ስኪን ያላቸው አሉ አይደል? ወይም say ላይት ስኪን ቀይ ቆዳ ወይም ነጭ ቆዳ ያላቸው እነሱ ማየት ይቻላል። እነሱ አሁን ለምሳሌ ከኢንቫይሮንመንቱ ጋር ተያይዞ ነው ብዙ ጊዜ የነዚህን የሚያሳየው። አሁን ብላክ ሲሆን ወደ ዴዘርት አካባቢ ያኛው አካባቢ ወይም ብርዳማ አካባቢ ላይ እንትን የሚል ነው ማለት ነው። ሶ ሂውማን ሬስ ዘ ሂስትሪ ኦፍ ራሺያል ታይፒንግ የሚለውን በቀጣይ እንየው መሰለኝ። ትንሽ ይበዛል። ሶ ቀጣይ እናየዋለን። ይሄኛው በቀጣይ እንጨርሳለን።